ፈሪያው ነው። ይሄን ሁሉ ነገር ሰምቼ አርፌ መቀመጥ አልችልም። ተነሱ በቃ። ልክፈተው መሰለኝ። እንጃ ነው ያለው። ምን ሆናችሁ? ሁሉ ሲንኳኳ በራችሁ እንዴ? ደህና አይደላችሁም እንዴ? ታዲ ደህና ነገር ምንድነው? አስሬ ደህና የምትሉ? ይኸው ደህና ነኝ። ውጭ አላደርኩ። ቆይ ስልክህን ለምንድን ነው የማታነሳው? ቤት ረስቼው ሂጅ ነው። እና ስልክህ ቤት ነው? አንድ ነገር ይሆን ከመስሎኝ በጣም ፈርቼ ነበር። ታሳፍሪያለሽ ፈሪያ። መና ምን እያደረግሽ ነው? አባዬ አንተ ብዙ የማታውቀው ነገር አለ። መና ግን እኮ ዝም በይ፣ በዚያ አፍሽ እንዳታወሪ። አያችሁ፣ እኔ ግን ለምኛችሁ ነበር። ምን እንደተፈጠረ ማንም አይነግረኝም። ፈሪያ ንገሪ። አፉ ካለሽ ተናገሪ። በሏ አሁን አውሩት። አምላኬ ሆይ እስኪ ግራ አታጋቡኝ። የምትናገሩ ከሆነ ተናገሩ። መና ተናገሪ። እኔ ምንም ማውራት አልችልም፣ ደክሞኛል። መና አንቺ መና። እኔም ይበቃኛል፣ ልግባ። ህይወት ምንድነው የተፈጠረው? ልትነግሪኝ ትችያለሽ? ልጅና ሰራተኛ በየተራ ሲያሰቃዩ ነበር። ምንድነው የሚያሰቃዩሽ? እነሱን ጠይቃቸው። ፈሪያ አንቺ ነሽ የቀረሽ። የተፈጠረው ነገር ልታስረጅኝ ትችያለሽ? ምን እንዴት ብዬ ልንገርህ ታዲ? ይግቡ። ወይ አንተ ነው እንዴ? ምንድነው እነዚህ ሁሉ ልብሶች? ያ አክቲንግን አንድ ደረጃ ከፍ ላድርገው ብዬ ነው። ያቀድሽ ሁሉ ተሳክቷል። ሌላ ደግሞ ምን አቅድሽ? ከዚህ ቤት ለመውጣት። ምን? ከዚህ ቤት ትወጪ? ያው ተመልከት፣ ልብሴን እያዘጋጀው ነው። አልገባኝም። ምን? ትንሽ ጠብቅ፣ ሁሉም ሰው እግሬ ላይ ይወድቃል። ለማንኛውም እናያለን። እኔ ልጅ አሩ ከመሄድ በፊት የምትይኝ ነገር አለሽ? አንተ ልጅ ግን ብዙ ነገር እየረሳ ይመስለኛል። ለምሳሌ ምን ረሳው? ለምሳሌ እዚህ እኔን ለማገዝ እንደመጣ ፍጹም ረስተኸዋል። አልረሳሁትም። የምችለውን እያደረኩ አይመስለኝም። እንድታፈቅረኝ አደርጋታለሁ ያልካት ልጅ እስካሁን ችግር እየፈጠረችብኝ ነው። ፈሪያ ትንሽ ደረግ ነች። እሱ እኔን አይመለከተኝም። እኔ የምፈልገው ስራችን ጨርሰን ከዚህ ቤት መውጣት ነው። ሰምተኸኛል? ገብቶኛል። የአቅሜን እሞክራለሁ። እንደሱ እንድትለኝ አልፈልግም። አደርገዋለሁ በለኝ። ይሻላል። እንደዚህ ነው እንጂ እኔ ልጅ። ለማንኛውም ለሚሰራው ተአምር ለመደነቅ ተዘጋጅሽ። እናያለን። ልቤ ምን እያሰበ ነው? አሪፍ ሰው መስራት አለብኝ። በፍጥነት ስራዬን ጨርሼ ከዚህ ቤት መውጣት አለብኝ። ማነው? ምነው ረበሽኩ? አይ ግን እዚህ ክፍል መመላለስ አበዛሽ እና ደበረ? እኔ እንደዛ አላልኩ። ሌላ ነገር እንዳይመስላችሁ። ይምሰላችኋል። አቤት። ለማንም ግድ አይሰጠኝም እያልኩ ነው።
ሁሉም የፈለጉትን ማውራት ይችላሉ። እኔ ግን ጋሽ ታዴ እንዲያዝኑብኝ አልፈልግም። አባዬ እህትና ወንድም ናቸው ብሎ ስለሚያስብ አይረብሽውም፣ አታስብ። ለማንኛውም ጋሽ ታዴ በሰላም ስለመጡ ደስ ብሎኛል። እኔም ስለዚህ ጉዳይ ላውራ ነው አመጣጤ። እሺ መናገር ትችላለሽ። ምንድን ነው? ዋሽታ ያዳንካትን ልጅ ስራዋን አየኸው? ስለ ፈሪያ ነው የምታወሪው አይደል? አዎ፣ ስለ ቤታችን ሰራተኛ ነው የማወራው። ለምንድን ነው እንደዚህ የምትንቂያት ግን? ከዚህ ሁሉ ነገር በኋላ አሁንም ከሷ ጎን ነህ? እኔ ከማንም ጎን አይደለም። የናቅሻት ስለመሰለኝ ነው እንደዚህ ያልኩሽ። አዎ እንቃታለሁ፣ ምክንያቱም በጣም አስመሳይና ውሸታም ስለሆነች። እሱን ደግሞ ከአንዴም ሁለቴ አንተ ራስህ ባይና አይተሃል። እሱ ልክ ነሽ፣ አልተሳሳትሽም። አይቻታለሁ። እና መናቅ ያንሳታል? እንደ ልጄ ነው ማየሽ ያለችን ሴትዮ ላይ እንድነሳ አድርጋኛለች። ለማንኛውም አሁን የመጣው ተጠንቃቃት ልልክ ነው። ጥሩ ሀሳብ ነው። ብልጠትሽን ሳላደንቅ አላልፍም። አመሰግናለሁ። የምትፈልገው ነገር ካለ ጥራኝ። የነገርኩህን ደግሞ እንዳትረሳ። እሺ። እየጠበኩሽ ነው ፈሪያ፣ ንገሪኛ። ታዴ ሰምቻለሁ። ምንድን ነው የሰማሽው? ታዴ ምን ሰምቻታለሁ? ምንድን ነው አስሬ ሰምቻለሁ የምትይኝ? በያኔ ንገሪ እየሰማሽ። ይኸውልህ ታዴ፣ እኔ ከመኝታ ቤት ስወጣ ማለት ነው ህይወት ስልክ ይዛ የራሷ መኝታ ቤት ስትገባ ይቻታለሁ። ከዛ ስታወራ ሰምቻታለሁ። እውነት ሰምቻታለሁ ታዴ። ከዛስ? ከዛ የሆነ የማይሆን ነገር ስታወራ ነው የሰማሁት። እውነት ታዴ ሰምቻታለሁ። ምንም ነገር አልዋሸሁም። ወዴት ነው? መሄድ ነው ታዴ። ምንድን ነው የምታወሪው? አንተ እስክትመጣ እየጠበቅኩ ነበር። እንዲህ እየተባልኩ እዚህ ቤት መኖር አልፈልግም። ቆይ ምንድን ነው ያሉሽ? ምንድን ነው የተፈጠረው? ምንድን ነው አንደኛችሁ እንኳን ማትነግሩኝ? አባዬ ለምንድን ነው የተቆጣህ ያለው? ደግሞ ይህ ሻንጣ ምንድን ነው? በፈሪያ ምክንያት ነው ህይወት ካልሄድኩ እያለች። ህይወት የልትሄጂ ነው? ይኸው ደስ ይበልሽ። ሁለታችሁም ይሄን አይደል የምትፈልጉት? ይኸው ልሄድላችሁ ነው። ከዚህ በላይ ግራ አታጋቡ። ህይወት ምን ሆነሻል? ታዴ ልጆቹ አስከፍተውኛል፣ በጣም አስቀይመውኛል እኮ። ምን አድርጎ? ህይወት ንገሪ። ሁሉም ነገር እነግርሃለሁ። እኔ ቆይ ለዚህ ነገር ፈሪያ ትቀርባለች፣ እሷ ትንገር። አልገባኝም። ለምንድን ነው እሷ የምትነግርህ? ያው መነሻ ምክንያቱንም እሷ ስለምታውቅ ነው። እንደዛ ካላችሁ በይ ንገሪ ፈሪያ። አንተ የተጎዳ መስሎኝ ነበር። መጎዳት? እውነቱን ለመናገር እኔ ሳልቀርብ አልቀርም። ፈሪያ ዝም በይ። ማንም ይንገረኝ ማንም፣ ብቻ የተፈጠረውን ንገሩ። እኔ ስመጣ ታዴ ሞተ እያለች አባቴ ላይ እያሟረተች ህይወትም ደግሞ ውስጥ አስጨንቃት ነበር። እንደዚህ አይነት ወሬ ከየት አምጥተሽ ነው ፈሪያ ያስጨነቅሻቸው? ከህይወት ሰምቻለሁ ነው የምትለው? ፈሪያ ከህይወት ምንድን ነው የሰማሽው? በስልክ ከሆነ ሰውዬ ጋር ታዴን ጎዳሁ እንዴ ምናምን ያለ ስታወራ ሰምቻለሁ። ምን ፈሪያ? ከዛ አንተ ስልክ ሳታነሳ ስትቀር ደግሞ ሁሉንም ነገር አመናት። ምንድን ነው የሚወራው እዚህ ቤት? ታዴ እውነት ነው ያልዋሸሁም። እሷ ስታወራ በጆሮዬ ነው የሰማሁት። ለዚህ ነው በቃኝ የምለው። እንደዚህ እየተባልኩ ለምንድን ነው እዚህ ቤት የምኖረው? አሁን ገባኝ። ህይወት ስልክ ስታወራ ሰምቻለሁ፣ ከሰዎች ጋር ተመሳጥራ ታዴን ልትጎዳ ነው ስትል ሰምታችሁ ተጨነቃችሁ። እሱ ብቻ አይደለም፣ በየተራ ሊደበድቡኝ ነበር። ቆይ እኔ ባሌን እንዴት ልገለው እችላለሁ? ሰምቻለሁ። እኔ እንደዛ እያልሽ ስታወሪ ሰምቼሻለሁ። ምን እንደተፈጠረ አላውቅም፣ ግን ህይወት እየዋሸች ነው። ፈሪያ በቃሽ። ግን እኮ ታዴ ተናገርኩ። ልጃሮን ይህን ሻንጣ መልስ። መሄድ የሚባል ነገር የለም። አይ አሮን፣ የትም እንዳትወስደው። እንደዚህ እየተሰደብኩ ባልዋልኩበት እየተናገሩ እዚህ ቤት መቆየት አልፈልግም። ህይወት እንደዚህ አይነት ነገር ያጋጥማል መስሏት ይሆናል። ልጅ ናት። አጥፍቻለሁ ህይወት። ፈሪሃን ማመን አልነበረብኝ። እሱን ከመናገርሽ በፊት ማሰብ ነበረብሽ። ልጅህም ይሁን ሰራተኛ ለእኔ ያላቸው አመለካከት ጥሩ አይደለም። ፈሪያ ነው ስሟ። አሁንም ለእሷ ነው የምትጨነቀው። ለማንኛውም መልካም ይጥቀማችሁ። እባክሽ ህይወት ተረጋጊና ቁጭ ብለን እንፈተዋለን። አሁንም የተናገሩኝ መቼም ከልቤ አይጠፋም። እንደዛ ከሆነ መሄድ ትችያለሽ። ምንድን ነው ያልከው? እውነቴ ነው። መረጋጋት ካልቻልሽ ስትረጋጊ መመለስ ትችያለሽ። እሺ ጥሩ። እባክሽ እማዬ ተረጋጊ። ሀሩን እውነቱን ነው። እንደዚህ ባይሆን ጥሩ ነው። ዛሬ ልሄድ ተነስቼ ነበር፣ ግን ልጄ ጠይቆኝ እምቢ ማለት ስለማልችል ሀሩኔ ና ሻንጣውን አስገባው። ስለተረጋጋሽ ደስ ብሎኛል።
ምን ያስገለፍጥሃል? አይ ምንም እንዴ ነው። ወይኔ ህይወት ሂጂ ይለኛል። አየሽ ሁሉም ያንቺ እቅድ ይሰራል ማለት አይደል? እንደዚህ ይለኛል ብዬ ጭራሽ አላሰብኩም ነበር። አንቺም እኮ በጣም ተፈታተንሽ። እኔማ ዋጋዬን ለመጨመር ነበር። በተቃራኒው ግን ዝቅ ያልሽ ይመስለኛል። ዝም በል አንተ ደግሞ። አወራለሁ። እኔ ባልኖር ያቀድሽ ሁሉ ቀርቶ ጉድ ሆነሽ ነበር። ሻንጣ ብቻ ይዘሽ ወጥተሽ ነበር እና እግር ስር ወድቄ ላመስግንህ? ትሰማለህ? ከዚህ ቤት ወይ ሬሳዬ ወይ ንብረቱን ይዤ ነው የምወጣው። እሺ ደግሞ ንብረቱ ይሻለናል። ለማንኛውም ልሂድ። ደግሞ ስማ፣ ምን ልታዘዝ? የአንድ ፊልም እያየ ከምትጃጃል አርፈ ስራህን ስራ። የኔን ስራ ለኔ ተይው። ስለ ራስሽ ስራ ደግሞ በደንብ አስቢበት። በተለይ ከታዲ ምላሽ በኋላ እግሬ ላይ ወድቀው እንዲለምኑ አደርጋለሁ። ይህን ደግሞ በአይነት አያለህ። እናያለን። ወይኔ ህይወት። እውነት ለመናገር አባዬ ህይወት እውነት አላት። የዚህ ሁሉ ሴራ ጠንሳሽ እኮ ፈሪሃ ናት። ታዴ ልታምኝ ይገባል። ፈሪሃ ዝም በይ። ስራ ካለሽ ወደ ስራሽ ተመለሽ። አንቺ መሄድ ትችያለሽ። አይ እኔ መሄድ አልፈልግም አባዬ፣ አንተ ጋር ልቀመጥ። እሺ አባዬ አንድ ነገር ይሆንክ መስሎኝ በጣም ፈርቼ ነበር። ምንም አልሆንኩም የኔ ልጅ። ግን ፈሪሃ እንዳለችው አንድ ነገር ነው ቢሆንስ? እኔ እኮ ማንም የለኝም። እንዴት ማንም የለኝም ትያለሽ? እውነቴን ነው አባዬ፣ አንተ ብቻ እኮ ነው ያለኝ። እናት የለኝ፣ እህት የለኝ። እዚህ ያሉት ሁሉ አንተ የሄድክ ቀን ሁሉም ትተውኝ ይሄዳሉ። እውነቴን ነው አባዬ፣ ስለዚህ በጭራሽ ብቻዬን እንዳትተውኝ። እንደዚህ አትበይ የኔ ልጅ። ህይወት እናትሽ ናት። ፈሪሃ አባ ፈሪሃን አምኛት ህይወትን ሳላስቀይማት አልቀርም። ወዴት ነሽ ታዲያ? ህይወትን ይቅርታ ጠይቃት ይገባል። ልክ ብለሻል የኔ ልጅ። አንድም የስጋ ዘመድ የለሽም። እህትሽ ሊፈልግልሽ ይገባል። ሄሎ አጎቴ፣ ያው ታውቄ ልረሳለሁ፣ ለዛ ነው። እሺ አረ ምንም ስራ አይበዛብኝ፣ ደህና ነኝ፣ ምንም ስራ አይበዛብኝም። እሺ ያው ታውቄ እንዲያጎቴ ከአንተና ከእህቴ ውጪ ምን ዘመድ አለኝ? የምፈልጋቸው ዘመዶቼ እንኳን የሚፈልጉኝ አይመስሉኝ። አትጨነቅ እሺ አጎቴ፣ ካልሆነ ሁሉንም ነገር ጥዬ እመጣለሁ። አሁን በጣም ከብዶኛል። አውቃለሁ በጣም ሰፊ ነው። በዛ ላይ ደግሞ ለእኔ ምን ጎሎብኝ ያውቃል ብለህ ነው። አጎቴ ትንሽ ጊዜ ብቻ እሺ እመጣለሁ። እሺ ቻው። ህይወት ላናግርሽ ነው የመጣሁት። የቀረሽ ስድብ አለ? አረ እንደሱ አትበይ። ምንም ብናገር አንቺ ከተናገርሽኝ አይበልጥም እኮ። ስለሱ ጉዳይ እኮ ነው ላወራሽ ነው የመጣሁት። እየሰማሁሽ ነው፣ ቀጥይ። ይቅርታ የተናገርኩት ነገር ጥሩ አይደለም። አረ ህይወት ተይኝ። እኔ ሙሉ ለሙሉ ልጄ ነሽ ብዬ ነው የተቀበልኩሽ። አንቺ ግን አንዲት የቤት ሰራተኛ አምነሽ እኔን ከዳሽ። አረ በእናትሽ ይቅርታ። አውቃለሁ እሷን ማመን በጭራሽ አልነበረብኝም። ቆይ እንዴት ሆኖ ነው የገዛ ባለቤቴን እንደዛ ማደርገው? በንግግሯ እንዳላስብ ደፍናኝ ነበር። እኔንም ተረጅ መናይ። ከዚህ በኋላ ግን እንዳታምናትሽ። አባቴም ታላምናትም። አንቺ ብቻ ይቅር ብለሽ እንደልጅሽ። መናይ ይቅርታ አድርጌልሻለሁ። በጣም አመሰግናለሁ። እሺ አንቺ ጅን በደንብ መኘኝ። ሀሩን እንዴት ነህ? ምን ልታደርግ እዚህ መጣ? ምነው መግባት አይቻልም እንዴ?
ይቻላል፣ ግን ይሄ የምና ክፍል ስለሆነ በእርግጠኝነት እሷን ፈልጋ ነው የሚሆነው። እኔ አንቺን ነው የፈለግኩት። በየክፍሉ ሳጣሽ እዚህ መጣሁ። ገባኝ ለምን እንደፈለግከኝ። ነግሬሽ ነበር ልትለኝ ነው? አዎ ነግሬሽ ነበር። ከዚህ በኋላ ትማሪያለሽ ብዬ ተስፋ አደርጋለሁ። ምንድን ነው የምማረው? ውሸት ነው የምማረው? እውነት ሁሌም አታድንም ልትለኝ ነው? ትምህርቱ ላይ ጎብዝሻል፣ ተግባሩ ላይ ግን መቼም ይሄን ልማር አልችልም። እውነት ተናግሬ አለመማርን እመርጣለሁ። የኪያ ኩብሱረት ለርኬ ምንድን ነው ያልከው? ደግሞ በምንኛ ነው የምታወራው? በህንደኛ። ምንድን ነው ያልከኝ ታዲያ? እንደዚች አይነት ሴት ደስ ትለኛለች። ምና ከህይወት ጋር ወራችሁ? አዎ ይቅር ብላኛለች። ተባረኪ ልጅ። እንዲህ ስታደርጊ ደስ ይለኛል። ግን አባዬ ግን ምን? ህይወት ያዘነች ይመስለኛል። አትጨነቂ፣ ትንሽ ትቆይና ትረሳዋለች። አይ ልታውራት ይገባል። በጣም ነው ያሳዘናት። እንደዛ ይሻላል። አዎ አሁን ለእኔ ጥሩ እናት እየሆነችልኝ ነው። ላጣት አልፈልግም። እሱን ነው የምፈልገው። እናግራታለሁ። በጭራሽ አታጫትም። እሺ አናግራት። በቃ እኔም ክፍሌ ልግባ። እሺ እንዴ አረ ምና መጣሽ እንዴ? እዚህ ቁጭ ላይ ጠበቀኝ ነበር። ብታስጠራኝ እኮ ሳላስጠብቀው ቶሎ እመጣልህ ነበር። አይ እንትን አዎ ልታወራኝ ፈልገህ ነው? አዎ እሺ እንደዛ ከሆነ ልብሴን ቀይሬ እንውጣ። አይ እዚሁ መነጋገር እንችላለን። እሺ ና ተቀመጥ። እንዴ ህዊ እያለቀስሽ ነው እንዴ? ታዲ መጣ እንዴ? ምንድነው እንደዚህ የሚያስለቅስሽ? አይ ምንም፣ ዝም ብሎ ነገር ነው። ዝም ብሎ ነገርማ አይደለም። እንዲህ ሆነሽ እያየሽ በይ ንገሪ። ብነግር መች ትሰማኛለህ? አሁን ሰማሻለሁ። ሁሉም ነገር ንገሪ፣ አንድ ሳታስቀሪ። ፈሪያ እንደሆነ እኔ እንደ ነፍሰ ገዳይ ነው የምታየኝ። ምናልባት አለመተዋወቅ ይሆናል። አየህ፣ ለዚህ ነው የማልነግርህ። አንተ የእሷ ጠበቃ ነህ። ልጅ ናት ብዬ እኮ ነው ህይወት። እሺ ቆይ እኔ ሳይሰማኝም ንብረት ፈልገሽ ነው የገባሽ እዚህ ቤት እያለችኝ እኮ ነው። ፈሪያ እንደዚህ ያለችሽ? አዎ ለአንተም እንደማልገባህና ከዚህ ቤት ካልወጣው ደጋግማ እንደምትገለኝ ይዛብኛለች። ማመን አልችልም። ቆይ ታዴ እንደዚህ ሆኜ መኖር የምችል ይመስልሃል? በይ በይ ተነሽ። አሁኑን ይቅርታ እንድትጠይቅሽ አደርጋታለሁ። ተነሽ እሺ። አሮ አቤት። ክፍሌ ድረስ መጣህማ ዝም አትበል፣ አውራ እንጂ። እሺ መናገር ፈልገህ የፈራኸው ነገር አለ? ኧረ በጭራሽ እኮ ንገረኝ። እኔ እኮ ልሰማ እችላለሁ። እሺ በላ፣ እየጠበቅኩ እኮ ነው። እውነት ለመናገር ምንም የምነግርሽ ነገር የለም። አትቀልዳ። ያለ ምክንያትማ ክፍሌ ድረስ ልትመጣ አትችልም። ወይስ ከልብሶቼ ላይ ጠረን የለው ማሽተት ነው? ምንድን ነው የምታወሪው? ስቀልድ ነው። አሁን የመጣህበትን ንገረኝ። ማንም እኮ የለም። ምናሽ? ወይ ምን ብለህ መጀመር እንዳለብን ልንገርህ? እሺ ንገሪኝ። በጣም ቆንጆ ነሽ፣ አይንሽ ያምራል። ከመጣው ጀምሮ አይኔን ካንቺ ላይ መንቀል አልችልም ምናምን። አይ እንደዚህ አይነት ነገር አይደለም ለማውራት የመጣሁት። እና ስለ ህይወት ነው። ስለ እሷም እናቴን አስቀይመሻታል፣ ይቅርታ ጠይቂያት ልልሽ ነው አመጣጥ። በቃ አዎ በቃ እንደውም ልውጣ። አይ ተቀመጥ አሮን፣ ይሁን ነገር ላሳይ ነው። አይነን ጫት። እሺ ምን እያደረግሽ ነው? ምን እየሰራሽ ነው? ምንም። ሳሎን ግን የሆነ ነገር ተፈጥሯል መሰለኝ። ተነስ። እኔ የምልሽ ህይወት። አባዬ ቆይ፣ ምንድን ነው የተፈጠረው? ዝም በይ አንቺ። እሷን ተዋት። ቢያንስ ጥፋቷን አምና ይቅርታ ጠይቃለች። ፈሪያ አይታለች። ፈሪያ ፈሪያ። አሁን ታዲያ ፈለክኝ እንዴ? ቆይ ምንድን ነው ያደረግሽው?
አባዬ የተፈጠረውን ነገር ከህይወት ሰማህ መሰለኝ። እንዴት የምትደፈሪ ነው ባለቤቴ እንደዚህ የምትናገሪያት? ታዴ እኔ የምታዳምጠኝ ይገባል። ፈሪሃን ማዳመጥ አስፈላጊ አይደለም። ህይወት ያለች በሙሉ ትክክል ነው። እዚህ ቤት መቀመጥ የምትፈልጊ ከሆነ አሁን ይቅርታ ጠይቂ። እሺ ህይወት ይቅርታ አድርጊልኝ። እንደዚህማ አልፈልግም። እግሬ ስር ተንበርክከሽ ይቅርታ እንድትጠይቂ ነው የምፈልገው። እንዴ ማን? እኔ እግርሽ ላይ ወድቄ ይቅርታ አልጠይቅሽ?